እንግሊዘኛ መጻፍ አልችልም ማለት ቀረ። ዛሬ ያመጣሁላችሁ አፕሊኬሽን እንግሊዘኛ እንዲሁም ሌሎች ቋንቋዎችን መጻፍ የማትችሉ ሰዎች እናንተ በምትችሉት ቋንቋ ጽፉለት ልክ እንደዚህ እንደምታዩት ወደ እንግሊዘኛ። ይህ ብቻ ሳይሆን ከፈለጋችሁት ቋንቋ ወደ እንግሊዘኛ ይለውጥላችኋል። ምን እንደሆነ ላሳያችሁ። በቅድሚያ ግን ፎሎ፣ ላይክ፣ ሼር እንዲሁም ሁለት ጊዜ ኮፒ ሊንክ በማድረግ እንጀምር። ይህን አፕ ለማውረድ በቅድሚያ ወደ ስልካችን ፕሌይ ስቶራችን ላይ እንሄድና የሰርች ባራን አንድ ጊዜ ክሊክ አድርገን ቲፕስ ብለን ሰርች እናደርጋለን። መጀመሪያ ላይ ያለችውን እችኛዋ ክሊክ እናደርግና ኢንስታል እናደርገዋለን። ኢንስታል አድርጎልን ሲጨርስ ኦፕን እንለውና አለው ብለን ፐርሚሽን እንሰጠዋለን። ከዛ ይችን የሰርች ምልክት በመጫን GBO ሰርች እናደርጋለን። ከዚያም ይሄ ፎቶ ይመጣልናል። ፎቶ ላይ ክሊክ በማድረግ ወደ ታች በደንብ ስክሮል ስናደርግ ኢንስቶል የሚል አማራጭ እናገኛለን። አፓችንን እናወርዳለን። አፕሊኬሽናችንን እንሄድና እዚህ ጋር ኢኔብል ኢን ሴቲንግስ ብለን አፕሊኬሽናችንን ኦን አድርገን ከስር ኦኬ እንላለን። በመቀጠልም ሰሌክት ኢንፑት ሜተድ የሚለውን ነክተን አፓችን ላይ ክሊክ እናደርጋለን። ከዚያም ደን ብለን ወደ ውስጥ በዚህ መልክ ስንገባ ከላይ ላንጉዌጅ የምትሏን ከነካም በኋላ ብዙ ቋንቋዎች ያመጣልናል። ከዛ ውስጥ የምንናገረውን ቋንቋ መርጠን ከስር ደን የሚለውን ነካለን ማለት ነው። ይህን ካረጋችሁ በኋላ ለመጠቀም ወደ ሜሴጅ አፕሊኬሽናችሁ ትሄዱና ይቺ ምልክት ትነካላችሁ። ከዚያም ትራንስሌት የምትሏን ከነካችሁ በኋላ ኦኬ ትላላችሁ። በመቀጠልም እዚህ ጋር አማርኛን እዚህኛው ጋር ደግሞ እንግሊዘኛን ሰሌክት አደረጉና እናንተ እዚህ ጋር በአማርኛ ስጽፉ ይህ አፕሊኬሽን ደግሞ ወደ እንግሊዘኛ ለውጦ ይጽፍላችኋል።